በዛሬው ዕለት በተለያዩ የኦሮሚያ አካባቢዎች በጽንፈኛው የፋኖ ታጣቂዎችና በአክራሪ የአማራ ሚሊሻዎች በኦሮሚያ ክልል እየተፈጸሙ ያሉ ጭካኔ የተሞላባቸውን ጥቃቶች እንዲሁም የኦሮሚያ መንግስት የዜጎች ደህንነትን በመጠበቅ ላይ ላሳየው ቸልተኝነትን የማውገዝ ተቃውሞ ሰልፍ በተለያዩ አካባቢዎች እየተካሄዱ ይገኛሉ። የኦሮሞ ህዝብ ላይ በተለያዩ ታጣቂዎች በፋኖና በአማራ ክልል ድንበር ተሻጋሪ ሚሊሻ የኦሮሞ ህዝብ ላይና ወጣቱ ላይ የሚደርሰው በግፍ የተሞላ አሰቃቂ ተግባር የኦሮሞን ህዝብ ያማረረው ይመስላል። ሁሉም ከየአካባቢው የተቃውሞ ድምጹን እያሰማ ይገኛል። በተለይም ከሰሞኑ በሰላሌ እየደረሰ ያለውና የተሰማው ግፍ ብዙዎችን እያሳዘነ ሲሆን ይህም የኦሮሞን ህዝብ ቁጣ ውስጥ ከቶ ንጹሃን ላይ የሚደርሰው ግፍ ይቁም ሲል ተቃውሞውን ለማሰማት አደባባይ ወጥቷል። ይህንን ሰልፍ እያካሄዱ ካሉት መካከልም በአምቦና አካባቢው የሚገኙ ዩኒቨርሲቲዎች ያሉ ወጣቶች በጽንፈኛው ፋኖ ታጣቂዎችና በአክራሪ አማራ ሚሊሻዎች የኦሮሞ ንጹሃን ላይ የሚደርሰው ግፍ ይቁም፣ መንግስት ቸልተኝነቱን አቁሞ የህዝቡን ደህንነት ያስጠብቅ ሲሉ የአምቦ ዩኒቨርሲቲ ተማሪዎች ተቃውሟቸውን አሰምተዋል። ተማሪዎቹ የተለያዩ የግድያንና የዜጎችን ሰቆቃ የሚያወግዝ መፈክሮችንም አሰምተዋል። ግድያ በአስቸኳይ እንዲቆም የጠየቁት ተማሪዎች የኦሮሚያን ወሰን በጥብቅ እንዲጠበቅና ጽንፈኛ ሚሊሻዎች ትጥቃቸውን እንዲፈቱ ጠይቀዋል። በተመሳሳይ ዜናም የወለጋ ዩኒቨርሲቲ ተማሪዎች በጽንፈኛው የፋኖ ኃይሎች በኦሮሞ ህዝብ ላይ የተቃጣውን ጥቃት በማውገዝ በአደባባይ ወጥተዋል። ቡድኑ ሽብርተኛ መሆኑን የገለጹት ተማሪዎቹም ለዚህ ደግሞ በንጹሃን ላይ የፈጸማቸው ዘግናኝ ጭፍጨፋዎችን ማስረጃ መሆናቸውን ገልጿል። የኦሮሚያ መንግስት የህዝቡን ደህንነት አለመጠበቁ እንዳሳዘናቸው ሰልፈኞቹ ተናግረዋል። የኦሮሚያ ድንበር በጥብቅ እንዲጠበቅ እንዲሁም መንግስት ከፋኖ ታጣቂዎች ጋር በማበር በንጹሃን ላይ ዘግናኝ ጭፍጨፋ እየፈጸመ በኦሮሚያ ውስጥ የሚገኙ ጽንፈኛ ታጣቂዎች አክራሪ ሚሊሻዎችን ትጥቅ እንዲያስፈታም ጠይቋል። ሌላኞቹ ለዚህ የኦሮሞ ህዝብ ላይ ለተቃጣ ጥቃት ድምጻቸውን ያሰሙት ደግሞ የኮተቤ ዩኒቨርሲቲ ተማሪዎች ናቸው። የኮተቤ ዩኒቨርሲቲ ተማሪዎች በጽንፈኛ ታጣቂ ቡድን ፋኖ ተባባሪዎች በኦሮሞ ህዝብ ላይ የተቃጣውን ጥቃት በማውገዝ የረሃብ አድማ አድርገዋል። የኦሮሚያ ድንበር በጥብቅ እንዲጠበቅ እንዲሁም ከፋኖ ታጣቂዎች ጋር በማበር በንጹሃን ላይ ዘግናኝ ጭፍጨፋ እየፈጸሙ በኦሮሚያ ውስጥ የሚገኙ ጽንፈኛ ታጣቂዎችና አክራሪ ሚሊሻዎች መንግስት ትጥቅ እንዲያስፈታቸውም ጠይቀዋል። እንዲህ የተለያዩ የኦሮሞ ወጣቶች በየአካባቢው ድምጻቸውን ለማሰማት አደባባይ ያስወጣቸው በተለይ በሰላሌና አካባቢው በንጹሃን ላይ ከሰሞኑ የደረሰው ግፍና ወጣቶችን አስተኝቶ እስከ ማረድ፣ ህዝቦችን በጅምላ እስከ መጨፍጨፍ፣ ንጹሃን ላይ አሰቃቂ የግድያ እርምጃን እስከ መውሰድ የሚያደርሱ የጽንፈኛ ድንበር ዘለል ታጣቂዎች ድርጊት ሲሆን በተለይም በደራ ወረዳ በፋኖ ታጣቂዎች በንጹሃን የኦሮሞ ተወላጆች ላይ የደረሰው ግፍ የከፋ መሆኑን የቪዲዮና የምስል ማስረጃዎች ያመለክታሉ። እነዚህ የቪዲዮና የምስል ማስረጃዎች የአርሶ አደሩ ቀየው በእሳት ሰደድ ሲወድም ያሳያሉ። ሴቶችና እናቶችን ጨምሮ ነዋሪዎች ከጥቃት ሽሽት በየጫካው በየሸለቆው ለመኖር እንዲገደዱ ያመለክታል። በጽንፈኛ ታጣቂዎቹ የደረሰው ሰቆቃና ግድያን የሚናገሩ የዓይን እማኞች የፋኖ ታጣቂዎች ሰዎችን እንደ ከብት አጋድመው ከማረድ እስከ ቤት ውስጥ ከውጭ ዘግተውባቸው ህፃናትና እናቶችን ጭምር የማቃጠል ወንጀል መፈጸማቸውን አንድ በአንድ የትና እንዴት እንደተፈጸመ ያስረዳሉ። ጽንፈኛ ታጣቂው ቡድን የፈጸመው ድርጊት የጦር ወንጀልን የሚያስተካክል የሽብር ተግባር ነው ያሉ ደግሞ ሌሎች ተንታኞች ናቸው። የቡድኑ የፖለቲካ ፍልስፍና ጥላቻ መሰረት ያደረገ መሆኑን የሚናገሩት ተንታኞች ይህ መንገድን መከተሉ መጨረሻው ክሽፈት እንደሆነ ከወዲሁ እንዲታይ አድርጎታልም ባይ ናቸው። የኦሮሚያ መንግስት የክልሉን ነዋሪዎች ደህንነት መጠበቅ አለመቻሉም አሊያም ቸልተኝነቱ
በአሳፋሪ ድርጊትነት የሚመዘገብ መሆኑን ይጠቅሳሉ። ለዚህ ውድመትም መንግስት ከተጠያቂነት አያመልጥም የሚሉት ምሁራኑ ፋኖና ጽንፈኛ ሚሊሻዎች ያስታጠቀው መንግስት ራሱ መሆኑን ይጠቁማሉ። የቀድሞ ምክትል ጠቅላይ ሚኒስቴር ደመቀ መኮንን የአማራ ማህበረሰብ ባለበት ማስታጠቅ አለብን ብለው በአደባባይ የተናገሩትን መርሳት የለብንም የሚሉት ምሁራን በዚህ መንገድ ጽንፈኛ ሚሊሾች እና የፋኖ ህዋሳት እስከ አፍንጫቸው እንዲታጠቁ ነው የተደረገው ብለዋል። ከዚያም በተጨማሪ በሰሜን ኢትዮጵያ ጦርነት ወቅት እንዲሁ ጽንፈኛው የፋኖ ታጣቂዎችና አክራሪ ሚሊሻዎች የጦር መሳሪያ እንዲታጠቁ መደረጉንም ያስረዳሉ። ይህ የጦር መሳሪያ አፈሙዙን ወደ ንጹሃን በማዞር ጽንፈኞችን በንጹሃን ላይ እልቂት እንዲያደርሱ ግብአት ሆኗቸዋልም ይላሉ። መንግስት በመጀመሪያ ደረጃ ጽንፈኛ ታጣቂዎቹን በማስታጠቅ ከዛም ታጣቂዎቹ አፈሙዛቸውን ወደ ንጹሃን ሲያዞሩ ንጹሃንን ለመታደግ ባሳየው ቸልተኝነት ከተጠያቂነት እንደማያመልጥም ተናግረዋል።